የአሸባሪው ህወሓት ቡድን በአማራ ክልል ውጫሌና አካባቢውን በወረረበት ወቅት በሌሎች ከተሞች ያደረሰውን ግፍና በደል ከማድረስ ወደ ኋላ አላለም። ቡድኑ የዘወትር ተግባሩ የሆነውን ንጹሐንን ማንገላታትና መግደል፣ ንብረት መዝረፍና ማውደምን በውጫሌና አካባቢውን ፈጽሟል። የሰው ሀብትን ብናይ በአንድ ቀን ብቻ ሲገቡ አበት ላይ ሆነው ሞርተር በግደለሽነት ወደ ከተማው ወደ ንጹሐን በመተኮስ በአንድ ቀን ብቻ 9 ሰዎችን ገድለውብናል። ከተማውን ከያዙ በኋላ ደግሞ ወደ 30 አካባቢ የሚደርሱ ግለሰቦችን ህይወት አጥፍተዋል። በረሃብ ይሞቷል። ቢያንስ ከ15 ቀን በላይ በረሃብ ይሞቷል። እዛው ምግብ አጥቶ ከማን ጋር መገናኘት አቅቶት መጀመሪያ ላይ ማለት ነው። ያው እነሱን 4-5 ጆንክ የርክ ተቀብራለህ። ሌላ በቃ ሁሉም በፍርሃት ነበር የሚኖረው። የጉዳቱ መጠን ታሪካዊቷን ከተማ ውጫሌም በእጅጉ የጎዳና የከተማዋንም ነዋሪ ያሰቃየ ነበር። ቡድኑ ምንም አይነት ርህራሄ ያልፈጠረበት መሆኑንና ጸቡ ከመላ ኢትዮጵያውያን ጋር እንጂ እንደሚለው አለመሆኑንም ያመላከተበት ነበር። እኔ ለምሳሌ ከምሽቱ 3 ሰዓት ያሰሩ 7 ሰዓት ሌላ ሰው መጥቶ ነው እዚህ ንግድ ባንኩ አካባቢ በጎን አለ እዛ ቤት ነው የምጠብቀው መተው ብዙ አንገላተዋል። ይበኪስ ያለ ንብረት ገንዘብ ዘርፈው ሆዷል። ንብረት የምትባል ነገር የለም። በግ፣ ዶሮ፣ በተለይ ይሄ ፍየል የመጨረሻ ይሄ የመጀመሪያ ስንቃቸው ነው። የመጀመሪያ እንደመጡ ነው የበሉት። እዚሁ ካራ ሙሉ በሙሉ ይዘዋል። ካራ የሌለው ደግሞ በገበሬው አልቢን ማጭር ነው የሚያርዱት። የአሸባሪው ቡድን ታጣቂዎች በወረሩት አካባቢ ሁሉ የህዝቡን ተስፋ ለማጨለምና የተሸናፊነት ስሜትን ለመጫር ወሬና ዛቻ ሲነዙ ሰንብተዋል። የከተማዋን ነዋሪ ተስፋ ቢስ የማስመሰሉ ስራ የእንመራቸዋለን ፉከራው እስኪመከነ